የእግዚአብሔር ድምፅ ወደ ጌዲዮን መጣ። አሁንም ሰራዊቱ በዝቷል። ሁለተኛ ፈተና አዘጋጅቻለሁ። እኔ ይሂድ የሚለው ካንተ ጋር ይሄዳል፣ እኔ አይሂድ የሚለው ካንተ ጋር አይሄድም። ያንተ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር። ያልሰማ ካለ ይስማ፣ የሰማ ካለ ሼር ያርግ። የኔ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር። ያንተ መሄድና ያለ መሄድ የሚወሰነው በሰዎች ሳይሆን በእግዚአብሔር ነው። የሰውን ሐሳብ አቅልዬ ረግጬዋለሁ። አንተ ምረጥ አላለውም እግዚአብሔር ጌዲዮንን። ልታዳላ ስለምትችል እኔ እመርጣለሁ። እኔ ይሂድ የምለው እሱ ካንተ ጋር ይሄዳል። ከሚሄዱት መካከል ያለው ስትራመዱ የእግዚአብሔር ምልክት ይከተላችኋል። በክብር ትወጣላችሁ፣ በክብር ትገባላችሁ፣ በክብር ትጀምራላችሁ፣ በክብር ትጨርሳላችሁ። ዘመኑን ለመረዳት ዕውቀት ያስፈልጋል። ሰይጣን ምን እየሰራ አንተ ሲሰራ ድምፅ አለ። ሰይጣን ሲሰራ ድምፅ ይላል። ሰይጣን ከስር ውስጥ ላይ ያለው ቅባት እንዲቀጥል ትፈልጋል። ከመውደቅ በፊት ንቃ። ከነቃችሁ አትወርቁ። ከነቃን አንወርቅም። ሰይጣን ሁሉ ብሎን አንድ ጊዜ አይፈታም። አንድ ብሎን ይፈታና ጸጥ ይላል። አንድ ብሎን ተፈቶ ባይዘው ምንም አትነቃም። ሁለተኛዋን ፈቶ ጸጥ ይላል። እንድትነቃ አይፈልግም። ሶስተኛዋን ፈቶ ምን እንደሆነ አታውቅም። እንድትላል ምንድነው ይሄ ነገር ትላለህ። አራተኛዋን ይፈታል። ቃሉን ጸሎቱን ይወስዳል፣ ድፍረቱን ይወስዳል። ስንባል እንድትል ያደርጋል። ሁሉ ነገር አንተን እንገል ይመስል ፈርቶናል። ምንም ኪስ ላይ በሌለበት ዓለምን ታንቀጠቅጥ ነበር። ያ ድፍረት የት ነው? ምንም አይመጣም የምትለው ድፍረት ለአይሁድ ሸንጎ ግራ መጋባትን እንደፈጠረው ለጴጥሮስ በድፍረት የምትናገርበት ያ አኖይንቲንግ ያ የመንፈስ ቅዱስ ድፍረት የታለ? እሱን መልሰህ ማምጣት አለ። 22,000 ሰራዊት ከተመለሰ በኋላ 10,000 ሰራዊት ከጌዲዮን ጋር ቀረ። እግዚአብሔር 10,000 ሰራዊት ይዘህ ወደ ወንዝ ውረድ አለው። እኔ ይሂድ የሚለው ካንተ ጋር ይሄዳል፣ እኔ አይሂድ የሚለው ካንተ ጋር አይሄድም አለ። የሚሄደውንና የማይሄደውን እንዴት ይለያለሁ አለ ጌዲዮን። እግዚአብሔር ምልክት አደርጋለሁ፣ የመለያ ዘዴ አደርጋለሁ አለ። የመለያ ዘዴ ምንድነው ሲባል ውሻ በምላሱ እየጨለፈ ውሃ እንደሚጠጣ በእጁ እያነሳ የሚጠጣ ሰራዊትና ተንበርክኮ የሚጠጣ ሰራዊት ይሆናል። ተንበርክኮ ውሃውን የሚጠጣ ሰራዊት እሱ ወደ ኋላ የሚመለስ ነው። ውሻ በምላሱ እየጨለፈ እንደሚጠጣ በእጁ እየወሰደ ቆሞ የሚጠጣ ሰራዊት እሱ የሚሄድ ነዋል። ጌዲዮን ዳር ይዞ ቆሟል። 10,000 ሰራዊት ወደ ወንዝ ወረደ። ከ10,000 መካከል 9,700 ሰራዊት ውሃውን ሊጠጣ ተንበረከከ። በእጁ እየወሰደ 300 ይጠጣል። እግዚአብሔር እንደዚህ ያለ እነዚህ ቆሞ የጠጡት የሚሄዱ ናቸው። ከነሱ ጋር ወደፊት ሂድ ታሸንፋለህ።